የአማኝ ብቻ ሳይሆን የማያምን፣ የከተሜ ብቻ ሳይሆን የመለኩሴ፣ የሀብታም ብቻ ሳይሆን የደሃ፣ የጤነኛ ብቻ ሳይሆን የበሽተኛ፣ የተማረ ብቻ ሳይሆን ያልተማረ የሁሉ የጋራ ሀብት ይቅርታ። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል እንደሚል መጽሐፍ እናንተ የህይወት ተጓዦች ናችሁ፣ የዘላለም መንገደኞች ናችሁ። እንደ ቀልድ የተዋችሁት ጓደኝነት ከእግዚአብሔር ጋር ያላችሁን ቀልደኛ ግንኙነት ነው የሚያሳየው። የሰው ጉዳይ ሲታሰብ፣ የጓደኛ ጉዳይ ሲታሰብ፣ የቤተሰብ ጉዳይ ሲታሰብ ከጥፍር ቆሻሻ የማትቆጥረው አይነት ከሆነ የሚያሳየው አንተ ከእግዚአብሔር ጋር ያለህን ግንኙነት ምን ያህል በተዋረደና በወደቀ አታይ እንደምታየው። ሰው በሌለበት ሀብታምነት ይሰራል። እግዚአብሔር አምላክ በኤደን ገነት የሰው ልጅ ፈጠረው። ከፈጠረው በኋላ ብቻውን ይሆን ዘንድ መልካም አይደለም ብሎ ሲል ለትዳር ብቻ የተጻፈ ጥቅስ አይደለም። ያልወደቀው አዳም ብቻውን ይሆን ዘንድ መልካም አይደለም ተብሎ ከተባለ የወደቀው አዳም ከማህበረሰብ ጋር ነው መሆን ያለበት። መጽሐፍ ቅዱስ ከበደል ነፃ የሆነ ህይወት እንደምትኖሩ ማስተማመኛ ማረጋገጫ አይሰጣችሁ። ሰው ለምን ይበድለኛል ብላችሁ ካላችሁ ስለሚጠላችሁ ብቻ ሳይሆን ስለሚወዳችሁ ሊበድላችሁ ይችላል። አንዳንድ ቤተሰቦች ልጆቻቸው እግር ስር ገብተው ይቆነጥጧቸዋል። እንባው ዱብዱብ እየተበደለ እንደሆነ ይሰማዋል። ቤተሰቡን ብጠይቀው ነገው እንዲስተካከል ነው የሚመጣው። ስንት ትራስ አቅፎ ጓደኞቹን ይዞ ሽምግልና ወጥቶ እሺ ያልሽው ቦይፍሬንድ ትንሽ ቆይቶ ፌደራል ነው የሚሆን። የት ነሽ ብሎ ይደውላል። አታናግረኝም ደውላት ብሎ ይመጣል። እኔ ጋር ምን አድርጎሽ ነው? ቀኑ 6 ሰዓት የት ነሽ ብሎ ይደውላል። ጀግና አስታፋ ያጫውተዋል ምናምን። ለምንድን ነው አንተ እንደዛ የምትጮህባትና የምትናገራት? እኔ ያለ ሰው መኖር አልችልም። ከዛ እኔ እጽፋለሁ። ላካ ሰው ስለሚጠላ ብቻ ሳይሆን ስለሚወድም ሊያሳዝን ይችላል። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ሰው በከፍተኛ መንፈሳዊ ግለት፣ በከፍተኛ መንፈሳዊ ሙቀት ውስጥ ሲገባ ከውስጡ ገንፍሎ የሚወጣው ፎርጊቭነስ የሚወጣው በቀል አይደለም። አብ በልባችሁ ላይ ሲጣድ፣ ወልድ በልባችሁ ላይ ሲፈላ፣ መንፈስ ቅዱስ ብሎ ሲወጣ እንኳን አይደለም ልብሳችሁን አውልቃችሁ ልብሳችሁን አድርጋችሁ ብትገረፉ ይበርዳችኋል። ለዛው በአጥንትና በጠርሙስ እየገረፉት ብሎ ሲወጣ ጨርሳቸው ሳይሆን ያለው ይቅር ብላችሁ። ይቅርታ ማለት አንተም በኔ እኔም ባንተ ውስጥ የመኖራችን ማህተም ማለት ነው። ይቅር ብዬሃለሁ ስትለኝ ሚስቴ በእኔ ውስጥ ነው የምትኖረው። ከአንተ ጋር ያኖረኝ የገዛው ሶፋ አይደለም። ያኖረኝ የምታፈረፍርልኝ ፍርፍር ሳይሆን እሷ እኔ ውስጥ ለመኖሯ ማሳያ። ልክ የሆነ ጥፋት ስታጠፋ አትቀጥይም ከኔ ጋር ብዬ ስቆርጠው ድሮ ቢሆን ምቾቴ ነበር እኔ ውስጥ ያለው አንቺ አልነበርሽም። ፍላጎቴ፣ አቅርቦቴ፣ ክብሬ የእኔ ብዬ የምለው የምፈልገው ጉዳይ የነገሮች አለመኖር የሰውን በልብ ውስጥ መኖር አይከለክለውም። የቻልኩ ሰሞን መቻሌ፣ ስትሬንግዝ ማግኘቴ፣ መጎበዜ ብቻውን ያስቀጥለኛል። ሰልፌ የተነሳው ለጉብዝናዬ ነው። ፎርጊቭነስ ግን ልክ አቅቶኝ ስወድቅ ሰዎች ፊታቸውን ሲያዞሩ ሰው ነኝና እንደ ሰው ሲደክመኝ የአገልግሎት አይደለም አንተ ራስህ እኔ ውስጥ አለ። 99 ትናንሽ ልታረገው እንደምትችል እንደ ጅራው ልታጮኸው እየቻልክ ቀን ጠብቀ ጊዜ ቆጥረ ልትበቀለው እየቻልክ ነገር ግን በበደሉ ምክንያት ከገባበት የህሊና ወቀሳ፣ ጸጸት ነፍሱን ነፃ ለማውጣት የምትከፍለው ዋጋ ፎርጊቭነስ ይባላል። ይቅርታ የማይንደው የክፋት ከፍታ፣ የማይደፍነው የጥላቻ ጉድጓድ፣ የማይፈውሰው የጠባሳ አይነት የለም። ይቅርታ ከአባቱ ላይ ድርሻውን ተቀብሎ ሄደ፣ ደነሰ። እንደዚህ የደነሰው ቀይር ዳንስ ሲሉት የማይክል ጃክሰን እንደነሰ እንደዚህ ከሴተኛ ዳሪ ጋር የፈለገውን ሆነ። ሲመለስ አባትየው ሲያየው ቀሪውን ሊወስድብኝ ነው እንደገና የሚመጣው አይደለም ያለው። በአባቱ ልብ ውስጥ ልጁ ለመኖሩ ብቸኛ ማህተም ፎርጊቭነስ። ይቅርታ የጽድቅ ሕይወት ጋሻ፣ የቂም ማርከሻ፣ የቃል ኪዳን ማደሻ ነው። የእኛም ቤት እንዳይበተን ገንዘብ አይጠብቀው። የእኛ ቤት ጋሻ፣ የቂም ማርከሻ። ሕይወት ሲሰለች አንድ አይነት ሲሆንብህ እንደገና እንድትጣፍጥ እንደገና ሕይወት እንዲሸት እንኳን ከሰው ከራስ ትጣላለህ። ይቅርታ ለመጠየቅ መንበርከክ የሚከብድ ከሆነ ይቅርታ የምትጠይቀው ሰው በአንተ ልብ ውስጥ ለሌለው ስፍራ ነው። ይቅርታ የነፍስ ክዳን